የክርስቶስ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ዛሬ እስቲ ስለ አንድ ነገር እንማማር። ነገረ መለኮት። ነገረ መለኮት ምን ማለት ነው? ወይም ቴዎሎጂ ምን ማለት ነው? ነገረ መለኮት ማለት ስለ እግዚአብሔርና እግዚአብሔር ከፍጥረቱ ጋር ስላለው ግንኙነት የሚያጠና የትምህርት ክፍል ነው። ነገረ መለኮት ማለት ያ ማለት የእግዚአብሔር ጸጋ፣ ስለ እግዚአብሔር መገለጥ፣ ስለ አኗኗሩ እንዲሁም እኛ ስለምንኖረው ለማስረዳት የሚደረግ ጥረት ማለት ነው። በዚህ ውስጥ መሰረተ ሃይማኖት የምንለው ዶክትሪን፣ ነገረ አበው፣ ፓትሮሎጂ፣ መጽሐፍ ቅዱስ፣ የኦሪየንታል የቤተክርስቲያን ታሪክ በዚህ ውስጥ ይካተታሉ ማለት ነው። ባጭሩ ስለ እግዚአብሔርና እግዚአብሔር ከፍጥረቱ ጋር ስላለው ግንኙነት የሚያጠና ዘርፍ ነው ማለት ነው። በዓለማችን ብዙ አይነት ትምህርቶች አሉ፣ ግን አረዳዳቸው እንደዛው እንደሚለያይ ሁሉ ነገረ መለኮትም አረዳዱ ለሁለት ይከፈላል። ሁለት አይነት አረዳድ አለ ማለት ነው። ያም ምዕራባውያንና ምስራቃውያን ተብሎ ይከፈላል። ምስራቃውያን የምንባል እኛ ኦሪየንታል ኦርቶዶክሶች ስንሆን ምስራቃውያን የምንባል እንዲሁም በአንዳንድ በነገረ መለኮት አቀራረብ ዘዴ ከኛ ጋር ተመሳሳይ የሆኑት ኢስተርንንም ያካትታል። ስለዚህ እኛ ምስራቃውያን የምንባል ኦሪየንታል ኦርቶዶክስ፣ ኢስተርን ኦርቶዶክስ፣ አፖፋቲክ ቴዎሎጂን ስንከተል፣ ምዕራባውያን የሚባሉት ደግሞ የካቶሊክ እና የፕሮቴስታንት ደግሞ ካታፋቲክ ቴዎሎጂን ይከተላሉ። አፖፋቲክ እና ካታፋቲክ ቴዎሎጂ ተብሎ ለሁለት ይከፈላል። አፖፋቲክ ማለት አሉታዊ ወይም ኔጌቲቭ ቴዎሎጂ ሲሆን ካታፋቲክ ደግሞ አዎንታዊ ወይም ፖዚቲቭ ቴዎሎጂ ማለት ነው። ምን ማለት መሰላችሁ? ለምሳሌ እኛ አፖፋቲክ ቴዎሎጂ የምንከተል ወይም ይሄ አረዳድ ያለን እኛ ኦሪየንታል ቤተክርስቲያን እግዚአብሔር የሚመረመር አይደለም፣ እግዚአብሔር የማይመረመር ነው። ስለዚህ ስለ እግዚአብሔር ስናጠና እሱ ከገለጠልን መንገድ ውጪ ልናቅ አንችልም፣ ልንመራመር አንችልም፣ ልንበይንም አንችልም የሚል አረዳድ አለን። የሩሲያው ሊቅ የሆነው ቭላድሚር ሎስኪ ኢሜጅ ኤንድ ላይክነስ ኦፍ ጋድ በተሰኘው መጽሐፉ ፔጅ 15 ላይ ይህንኑ ነገር ጠቅሶ አስቀምጦታል። እግዚአብሔር ለፍጥረት ራሱን ከገለጠበት መንገድ ውጭ እግዚአብሔርን ማወቅ ራሱ አይቻልም ብሎ ማለት ነው። ለምሳሌ ቅዱስ ምስጢርን ማንሳት እንችላለን። ቅዱስ ቁርባን፣ ያ ማለት እኛ ይህንን ምስጢር የጌታ ስጋና ደም ነው ብለን እናምናለን። ያ ማለት ህብስቱ ስጋ መለኮት፣ ወይኑ ደመ መለኮት ይሆናል፣ ይለወጣል ብለን እናምናለን። እንዴት እንደሚለወጥ መቼ እንደሚለወጥ ግን አናብራራም፣ ዲፋይን አናደርገው። ምክንያቱም የመንፈስ ቅዱስ ስራ ነው፣ እኛ አናቅም። መቼ የሚለወጠው የሚል ጥያቄ ቢመጣባቸው አናቅም የሚል መልስ አለን ማለት ነው። ስለዚህ ይህ የነገረ መለኮት አረዳድ በብዛት አናቅም የሚል ደረጃና በእምነት የሆነ አረዳድ ይሆናል ማለት ነው። ያ ማለት ወሰን ልክ አለው ማለት ነው። በተቃራኒው ግን ምዕራባውያን ወይ ደግሞ ካቶሊኮች የምንላቸው ኢቨን ፕሮቴስታንት ውስጥም ያሉ ፕሮቴስታንቲዝም ውስጥም ያለው አረዳድ ካታፋቲክ ወይም ደግሞ ፖዚቲቭ ቴዎሎጂ ሲሆን ነገሮችን እያንዳንዱን በሳይንስና በፍልስፍና መርህ ለማብራራት የሚደረግ መጋጋት ወይም ደግሞ ጥረት ማለት ነው። ያ ማለት ለምሳሌ ስለ ቅዱስ ቁርባን ስትጠይቋቸው አዎ በዚህ ሰዓት ይቀየራል፣ የሚቀየረው ደግሞ ሰብስታንሱ ነው፣ ህብስቱ ሰብስታንስ አለው፣ ፊዚካሉ ሳይሆን አክሲደንቱ ሳይሆን ሰብስታንሱ ይቀየራል። እንዲህ የመሳሰሉ ነገሮች በቃላትና የማይወሰነውን እግዚአብሔር በሚወሰን የሰው ልጅ አይምሮ ለማብራራት የሚደረግ ጥረት ማለት ነው። ያ ደግሞ ተገቢ አይደለም። በአባቶችም ዘንድ በስፋት የሚታየው የቴዎሎጂ አረዳድ ዘዴ አፖፋቲክ ቴዎሎጂ እንደሆነ ማስረጃ ላቀርብላችሁ። ፊሊፕ ሻፍ የቅዱስ ጎርጎርዮስን እንዳስቀምጠልን ፊሊፕ ሻፍ ናይሲያን ኤንድ ፖስት ናይሲያን ፋዘር ሲሪስ 2 ላይ ቮሊዩም 5 ላይ እንዳስቀምጠልን ማለት ነው። ፔጅ 44 1269 ላይ ታገኙታላችሁ። ምንድን ነው የሚለው? ፍጹም የሆነ የእግዚአብሔርን ማወቅ በዓለም ፍጡራን ሊኖር አይችልም። እግዚአብሔር በባህሪው በሰው አይምሮ እውቀት ከመጠቅለል በላይ ነውና የእኛ መላምቶች እርሱን ሊቀርቡና ሊገልጹ አይችሉም ይላል። ስለዚህ የእኛ መላምቶች እግዚአብሔርን ሊገልጹት አይችሉም። ኦኬ፣ እሱ ከገለጠልን ድረስ ብቻ እንረዳዋለን፣ እናምነዋለን። ኢቭን እሱ ከገለጠልን ድረስ አወቅን ማለት ኢቭን ያ እውቀታችን ፍጹም ነው ማለት አይደለም። ይኸው በቅዱስ ጎርጎርዮስ ዘኑሲስ አስተምህሩ አሁን ለምሳሌ ፍጹም የሆነ እግዚአብሔርን ማወቅ ነው የሚለው። በቃ እግዚአብሔርን ፍጹም ልናውቀው ራሱ አንችልም። እግዚአብሔር በፍጥረቱ ይታወቃል፣ እናምናለን። በፍጥረቱ የምናውቀው እግዚአብሔር ራሱ እንደው ፍጹም አወቅ ነው ራሱ ማለት አንችልም፣ ከአይምሮ በላይ ስለሆነ ማለት ነው። እንዲሁም በውዳሴ ማርያም ቅዱስ ኤፍሮም የማክሰኞ ላይ ይህንን ድንቅ የሆነ የማይመረመር እግዚአብሔር
ልንመረምረው እንደ ገናናነቱ ልንናገር ስለማንችል ዝም እንበል ብሎ ሲናገር እናያለን ማለት ነው። አንድ ማስረጃ ልጨምርላችሁ። መጽሐፈ ቅዳሴያችን ላይ ቅዳሴ ማርያም ቁጥር 83-86 ላይ እንዲህ ይላል፣ ይህንንም ባሰብኩ ጊዜ ሕሊናዬ ተሰውሮ ወደ ላይ ወጥቶ የሕያው መሰወሪያ የሆነውን ሊገልጥ ይወዳል። የሕያው መሰወሪያ የሆነውን ሊገልጥ ይወዳል ማለት የእሱ መኖሪያን ሊያስረዳ ሊያቅ ይወዳል ማለት ነው። በዚህ ማወቅ ተፈጥሯዊ ነው፣ ሰዋዊ ነው። ለማወቅ መፈለግ ሰዋዊ ነው። ሁላችንም ብናቅ ደስ ይለናል። ሙሴም ማወቅ ስለፈለገ ነው አይደለ ፊትህን አሳየኝ ብሎ የጠየቀው። ስለዚህ ይሄ ተፈጥሯዊ ስለሆነ የማወቅ የመፈለግ ነገር ተፈጥሯዊ ስለሆነ አባ ሕርያቆስ ምን አለ በቅዳሴው እንደው የሕያውን መሰወሪያ የሆነውን ሊገልጥ ይወዳል አይምሮዬ ብሎ ተናገረ ማለት ነው። ግን ከዛ ቀጠል ያደርግና ከነደ እሳትነቱ የተነሳ ይፈራል፣ ከአየራት ከሩባቸው ሩብ አይደርስም፣ አቅቶት ወደ ቀደመ አኗኗሩ ይመለሳል። ምን ህሊናዬ አቅቶት ወደ ቀደመ ነገሩ ይመለሳል። ወደ ቀደመ ነገሩ ሲል ምን ማለት ነው? የሰው ልጅ የቀደመ ነገሩ የመጀመሪያ መነሻችን ምንድን ነው? አለማወቅ። ማንን? እግዚአብሔርን ማንም ሊያውቀው ስለማይችል ማለት ነው። ወደዛ ወደ አለማወቃችን እንመለሳለን ይላል። ስለዚህ ለዛ ነው በቅዱስ ኤፍሬም እንዲሁም አባ ሕርያቆስም ይሆኑ አባቶችም ስለ ነገረ ክርስቶስም ይሆኑ ስለ እግዚአብሔር ከማድነቅ ያለፈ ማብራራቱ ሲገቡ አላየንም። ግን ከሆነ ዘመን በኋላ ስፔሻሊ በካታፋቲክ ቴዎሎጂ ውስጥ ያሉ በዚህ አረዳድ ውስጥ ያሉት ግን ሳይንስን እንደገና ደግሞ ፍልስፍናን አንድ ላይ በማድረግ ስለ እግዚአብሔር ማብራራት ተቀዳሚ ነገራቸው ሆነው አይተናል ማለት ነው። ስለዚህ የኛ የምንከተለው የነገረ መለኮት አረዳዳችን ምን ይባላል? አፖፋቲክ ወይም ትሁት ነገረ መለኮት ወይም ሚስቲካል ነገረ መለኮት፣ ተማህልላዊ ነገረ መለኮት ወይም ኔጌቲቭ ነገረ መለኮት ተብሎ ይገለጻል ማለት ነው። መጀመሪያው የሰው ልጅ ልደት ከመሬት ነው። እርሱም በእግዚአብሔር መልክ የተፈጠረ አዳም ነው። አዳም አትብላ የተባለውን በላ፣ እግዚአብሔርን አሳዘነ። ከእግዚአብሔር ሕግ ውጭ በመተላለፉ ምክንያት የጠፋ ሆነ። እዚህ ነው በገነት አዳም ሆይ ወዴት አለ የሚል ድምፅ የመጣው። ይህ ድምፅ አዳምን የሚፈልግ የእግዚአብሔር ቃል ነው። በዚህ በወደቀ ማንነት የሰው ልጅ ሁሉ በመጸነስና በመወለድ ግብር ወደዚህ ዓለም የሚመጣ ሆነ። ስለዚህም ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። አዳምን ሊፈልግ አዳም ሆይ ወዴት አለህ ያለው ያ የእግዚአብሔር ቃል ሥጋ ሆነ። የወደቀን አዳም ለማንሳት ሰው ሆነ፣ በእኛም አደረ። በባህሪ አምላክ መሆን የፈለገን አዳምን በተዋህዶ ከመቤታችን በነሳው ሥጋ በባህሪ አምላክ አደረገው። ቃሉ የተሳሳተ አዳምን በፈቃዱ አዳነው። ሰው የሆነ አምላክ እርሱ ኢየሱስ ክርስቶስ ነው። በመስቀል ላይ ተሰቅሎ በአንድ ወታደር ጎኑ በተወጋ ጊዜ ንጹሕ ውሃና ደም ከጎኑ ፈሰሰ። በዚያ ጊዜ ቤተክርስቲያን ልደቷ ሆነ። አምላክ ሰው መሆኑ የሰው ባህሪ ከጥፋት ማዳኑ ብቻ ሳይሆን ወደሚደንቅ ክብር መለወጣችን ጭምር ነው። በዚህ ለውጥ ውስጥ ደግሞ ቀድሞ የተፈጠርንለት ዓላማ ሊሳካ የሚችልበትን ትልቅ ዕድል አግኝተናል። እርሱም በቅድመ አፈጣጠራችን የተሰጠን ነጻ ፈቃድ፣ አሁንም ይህን ዕድል ለመቀበል ወይም ላለመቀበል የምንወስነው ውሳኔ ነው። ቀድሞ ከነበርንበት ፍጥረታዊ ማንነት ወይም ደግሞ በመጸነስና በመወለድ በግብር ከመጣንበት ወደ አዲስ ወደ ሆነ አኗኗር ወደ አዲስ ልደት የምንሸጋገረው የምንለወጠው በጥምቀት ነው። ቅዱስ ዮሐንስ አፈወርቅ የዮሐንስ ወንጌል ምዕራፍ 19ን ሲተረጉም ጌታችን በመስቀል ላይ ጎኑን በተወጋ ጊዜ ደምና ውሃ መፍሰሳቸው አጋጣሚ ሳይሆን የቤተ ክርስቲያን ልደት ነው። ውሃው የጥምቀት ደሙም የጌታችን ስጋና ደም ተቀብሎ የዘላለም ሕይወት የሚገኝበት ምስጢር ብስራት ነው ብሎ አስተምሯል። ቅዱስ ያሬድም በጥምቀቱም ለቅድስት ቤተ ክርስቲያን ወለደን ብሎ ተናግሯል። ስለዚህም በጥምቀት ሰው ከፍጥረታዊ ሰውነቱ ወደ መንፈሳዊ ወይም አቅሌሲያዊ ስብዕና ለውጥ ያደርጋል ማለት ነው። በጥምቀት የሰው ዘር ሁሉ ከታሰረበት የኃጢአት ማሰሪያ ተፈቶ ከሞት ዕዳ ይገላገላል። ይህን ቅዱስ ምስጢር በተገቢው ሁኔታ ለማግኘት ደግሞ የቤተ ክርስቲያን ስልጣን ካልተቋረጠ ሐዋርያዊ ትውፊት ጋር ያስፈልጋል። ይህ የሐዋርያት ትውፊት ያላት ክርስቶስ ራስ የሆነላት ቤተ ክርስቲያን በኒቄው ጉባኤ በ325 ኦርቶዶክስ የሚል ስያሜ ተሰጥቷታል። እኛ ኦርቶዶክሳውያን ሐዋርያዊ ቅብብሎሽ አለን ስንል ሐዋርያዊን መተካካት ወይም ደግሞ ቅብብሎሽ ምንድን እንደሆነ ልንገራችሁ። ሐዋርያዊ ቅብብሎሽ ስንል በክርስቲያናዊ ስነ መለኮት ትምህርት ውስጥ ያለማቋረጥ እንዲሁም ደግሞ መንፈሳዊ ስልጣንን፣ ክህነትን፣
ትምህርትንና አመራርን ከሐዋርያት ወደ ተከታይ የኤጲስቆጶሳት ትውልዶች ማስተላለፍን የሚያመለክት ጽንሰ ሐሳብ ነው። እንዲህ ስንናገር ይህንን ስንል አንድ የመጽሐፍ ቅዱስ ቃል ለመጥቀስ እወዳለሁ። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 2 እንዲህ ይላል፣ ብዙ ሰዎች የመሰከሩለትን ከኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ይህን የተናገረው ሐዋርያው ቅዱስ ጳውሎስ በእምነት እውነተኛ ልጁ ለሚሆነው ለጢሞቴዎስ ነው። ብዙ የቀደሙ የቤተ ክርስቲያን አባቶች ስለ ሐዋርያዊ ቅብብሎሽ አስፈላጊነት ብዙ ጽፈዋል። ከነዚህም የቤተ ክርስቲያን አባቶች ለኦርቶዶክስ ክርስቲያን ስነ መለኮት ትምህርት መሰረት ናቸው የተባሉ ደብዳቤዎችን እና ድርሳኖችን ጽፈዋል። ለምሳሌ ያህል ሴንት ኢግናቲየስ አግናጢዮስ ዘአንጾኪያ፣ ጀስቲን ማርቲር እና ደግሞ ሴንት ኢራኒየስ የሊዮኑ ኢራኒየስ ናቸው። ሌሎችም ብዙ አባቶች አሉ። እነዚህን ያነሳውበት የሐዋርያዊ ቅብብሎሽ ጥቅሙን በስፋት ስለተናገሩ አጽንኦት ሰጥተው ስላለፉ ነው። ሌላው ግን እነዚህ አባቶች ለቤተ ክርስቲያናችን ከሚጠቅሙት አንደኛው ጥቅሙ ደግሞ ምንድነው? መጽሐፍ ቅዱሳችንን እኛ ቀጥታ ሊትራሊ አንተረጉመውም። አባቶች ምን አሉ በሚል ትምህርት ወይም ደግሞ የእነሱን ትርጓሜ የሰጡትን አስተያየት ደግሞ መመልከት ስለሚያስፈልግ ነው። ለዚህም ደግሞ ሴንት ኤፍሬም ዘሲሪያን ሂምዝ ኦን ፌዝ 67:8 ላይ እንዲህ የሚል ነገር እናገኛለን። ቅዱሳት መጽሐፍት እንደ መስታወት ሊያገለግሉን የተቀመጡ ናቸው። የጠሩ ዓይኖች ያሉት ሰው ደግሞ በውስጣቸው ያለውን የእውነት መልክ ይመለከታል። እንግዲህ በቅዱስ ኤፍሬም ሶርያዊ አስተምሮ መጽሐፍ ቅዱስ በሁለት አይነት መንገዶች ይዘቱን ለማወቅ ይቻላል። አንደኛ ውጫዊውን በንጽጽር በቀላሉ ልንረዳው የምንችለውን ነገር ነው። ሁለተኛው ደግሞ ውስጣዊው መንፈሳዊው እውነታ ምንድነው የሚለውን ነገር ነው። ውጫዊውን እኛ በራሳችን የምንረዳው ከሆነ ውስጣዊውን ለመረዳት የአባቶችን ትርጓሜ ወይም ደግሞ በዚህ ላይ የሰጡትን ኮሜንት፣ አስተያየት፣ መልእክት፣ ሌተሮች፣ ሆሚሊዎች መረዳት ያስፈልገናል ማለት ነው። ሐዋርያዊ ትምህርት አንድም ስንል መጽሐፍ ቅዱስን ኢቭን ለመተርጎም የቸርች ፋዘርስ ወይም ደግሞ የቀደሙ አባቶች ትምህርታቸው፣ እምነታቸው፣ አመለካከታቸው በስነ መለኮት ትምህርት ላይ ወሳኝ የሆነ ሚና ስለሚጫወት ነው። ክርስቲያን ሳይሆኑ ክርስቲያን ነን የሚሉ አንዳንድ ማህበሮች ሐዋርያዊ ቅብብሎሽ አለን ይሏችሁና ከዛ በኋላ ጥምቀት ለድህነት አያስፈልግም ሲሉ ትሰሟቸዋላችሁ። ልብ በሉ። ሐዋርያው ቅዱስ ጳውሎስ እንዲህ አለ። ወንጌል አንዲት ናት በሚልበት ክፍሉ ወደ ገላትያን ምዕራፋን ከቁጥር 8 ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። ከዛ ዝቅ ብላችሁ ቁጥር 11 ላይ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ ይላል። ይህ ማለት ኢየሱስ ክርስቶስ ካስተማራቸውና ከገለጸላቸው ውጪ አስተምረው አያውቁም፣ አላስተማሩም ማለት ነው። ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 20 በሐዋርያትና በነቢያት መሰረት ላይ ታነጻችኋል፣ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ይህ ማለት አሁን እኛ የምናምነው ክርስቶስ ያስተማረው ሐዋርያት የሰበኩልን አባቶች የመሰከሩልንን ትምህርት ነው ማለት ነው። በዚህ የትምህርት ቅብብሎሽ ውስጥ ክርስቶስ ካስተማረው ሐዋርያት ከሰበኩልን ትምህርት ውጪ ተቀባይነት አይኖረውም። ግን ከ16ኛው ክፍለ ዘመን በኋላ እነዚህ ሶስት ሰዎችን ማየት እንችላለን። ማርቲን ሉተር፣ ጆን ካልቪን እና ዙዊንግሊ። ማርቲን ሉተር በእምነት ብቻ መጽደቅ ይልና የጥምቀትን የጸጋ መንገድ ደግሞ ይቀበላል። ጆን ካልቪን ደግሞ እግዚአብሔር ቀድሞ ይወስናል ወይ ደግሞ አስቀድሞ መወሰንን አጽንኦት ሰጥቶ አስተምሯል። ዙዊንግሊን ደግሞ ጥምቀትን ወይም ደግሞ የጥምቀትን ሐሳብ ውድቅ አድርጎታል። እነዚህ ሶስት ሰዎች ቀድሞውንም የሐዋርያዊ ቅብብሎሽ ውስጥ የሌሉ ናቸው፣ ግን የራሳቸውን አስተምህሮ ያስቀምጣሉ። ሶስቱም በአስተምህሮ የሚለያዩ ናቸው። እነዚህ ሶስት ሰዎች ይዘውት የተነሱት መሰረታዊ ትምህርቶች ሐዋርያዊ አይደለም፣ ወይም ደግሞ ሐዋርያት የሰበኩት ትምህርት አይደለም። ስለዚህ የእነዚህን ትምህርት የሚከተሉ ሰዎችን ሐዋርያው ቅዱስ ጳውሎስ እንዲህ ይላቸዋል። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ። ይህን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10:34 ላይ ነው።
ይህ ክፍል ምንድን ነው የሚለው? እስቲ አንዳንድ ክፍሎችን ላስታውሳችሁ። ለምሳሌ በቆላሴስ መልእክት ምዕራፍ 1:19 ላይ እርሱ ሰላማችን ነው፣ በደሙ ሰላም ሆኗል አድርጓል ይላል። ገላትያን 6:16 ላይም እንደዚሁ ሰላምና ምሕረት ይሁን እያለ ሐዋርያው ቅዱስ ጳውሎስ ሲባርክ አይተነዋል። እንደዚሁ በሉቃስ ወንጌል ምዕራፍ 2:14 ደግሞ መላእክት በምድርም ሰላም ሆነ እያሉ ሲያመሰግኑ አይተናል አይደለ? ይሄኛው ሰላም ይለያል ማለት ነው። እስቲ ይህን ክፍል እንዴት እንደምንረዳው ልንገራችሁ። ክርስቶስ በምድር ሰላምን ላመጣ አልመጣውም ይልቁንስ ሰይፍን እንጂ ሲል ምን ማለቱ ነው? በእርሱ በሚያምኑና በማያምኑ መካከል ሰላምን አላመጣም እያለ ነው። በማመካከል በእርሱ በሚያምኑና በማያምኑ መካከል፣ ይልቁንስ ግን በእነዚህ መካከል ምን አመጣለሁ አለ? ሰይፍን አለ። ሰይፍ ምን ማለት ነው? ኦኬ፣ ሰይፍ ምን ማለት ነው የሚለውን ልንገራችሁ። በሁለት ይፈታል። ያ ማለት ሰይፍ የሚለው ቃል አንደኛው ሊትራል ሚኒንጉ ወይም ደግሞ ቀጥታ እንደወረደ ትርጉሙ ነው። አንደኛው ደግሞ ሜታፎሪካሊ ሲነገር ነው። አንደኛው ሊትራል ሚኒንጉ በኢያሱ ምዕራፍ 8 ላይ መጽሐፍ ኢያሱ ምዕራፍ 8 ላይ ስለት ያለው የጦር መሳሪያ እንደሆነ እናገኘዋለን። ሜታፎሪካሊ ደግሞ የሉቃስ ወንጌል ምዕራፍ 2:35 ቅዱስ ቄርሎስ የአሌክሳንድሪያው ሲተረጉመው ኮመንት ሲያደርገው አረጋዊ ስምዖን ለእመቤታችን በነፍሲ ሰይፍ ያልፋል ሲል ሰይፍ የሚለውን ሰፈሪንግ ወይ ደግሞ ስቃይ መከራ ወደሚለው ፈቶት እናየዋለን ማለት ነው። በዚህ ክፍልስ ግን ሰይፍ ምን ማለት ነው? በዚህ ክፍል ሰይፍን የሚለውን እንዴት እንረዳ የሚለውን ቀላል ነገር ልንገራችሁ። የሉቃስ ወንጌል ምዕራፍ 12 ቁጥር 51 ላይ ይህንኑ ንግግር ሉቃስ እንዲህ ብሎ ይዘግብልናል ማለት ነው። ምን ይላል? በምድር ላይ ሰላምንም ለመስጠት የመጣው ይመስላችኋልን? እላችኋለሁ አይደለም፣ መለያየትን እንጂ። ስለዚህ ሰይፍ የሚለው መለያየት የሚለውን ትርጉም ይይዝልናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደነገርኳችሁ በእርሱ በሚያምኑና በማያምኑ መካከልን ምን አመጣለሁ እያለ ነው? መለያየትን አመጣለሁ እያለ ነው። ይህን ቃል በደንብ እንዲያብራራለን ቁጥር 35 እንዲህ ይላል ማለት ነው። ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁ አለ። እንዴት ነው የሚለያየው? እንዴት ነው የሚለያየው የሚለውን ነገር አንድ ምዕራፍ ዝቅ ብለን አንድ ላይ ልንገራችሁ። ለምሳሌ ማቴዎስ ምዕራፍ 10:36 ለሰውን ቤተሰቦች ጠላቶች ይሆኑበታል አለ። የመጀመሪያው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ በእርሱ እንድናምን ኦኬ፣ በልጁ ያመነ የዘላለም ሕይወት እንደሚኖረው አስተማረን ማለት ነው። ስለዚህ በአንድ ቤተሰብ ውስጥ የተጠቀሱት ለምሳሌ በቤተሰብ ውስጥ አባት፣ ወንድ ልጅ፣ እናት፣ ሴት ልጅ ሊኖሩ ይችላሉ። በእነዚህ መካከል መለያየት የሚመጣው በእምነት በኩል ነው። ለምሳሌ ክርስቶስን የተቀበለ ክርስቶስ በክርስቶስ የሚያምን ከማያምነው ጋር ይለያያል ማለት ነው። ሰላም አይኖርም ማለት ነው። እንደውም እዛው ቁጥር 36 ላይ ምን አለ ጌታችን መድኃኒታችን ኢየሱስ ክርስቶስ? ይሄው ያመነው ሰው ቤተሰቦቹ ጠላት ይሆኑበታል አለ። ኦኬ፣ ክርስቶስን አሜን ብሎ የተቀበለ ሰው ቤተሰቦቹ እንደውም ጠላት ይሆኑበታል ብሎ ተናገረ ማለት ነው። ቤተሰቦቹ ብቻ ናቸው ጠላት የሚሆኑበት? አይ፣ ቤተሰቦቹ ብቻ አይደለም። ባይዘወይ ጎረቤቶቹም ባልንጀሮቹም ጓደኞቹም ሊሆኑ ይችላሉ። እነዚህ ሁሉ ጠላት ይሆኑበታል። ለሰው ልጅ ልክ በክርስቶስ ሲያምን ጠላት የሚሆኑበት ይሆናል። ስለዚህ የክርስቶስ መምጣት ሰላምን ላመጣ አይደለም፣ ሰይፍን ማለት መለያየትን ያመጣለው እያለ ነው ማለት ነው። ይልቁንስ ግን ምን ማድረግ አለብን የሚለውን እዛው ሲነግረን ጌታችን መድኃኒታችን ኢየሱስ ክርስቶስ ከኔ ይልቅ አባቱ ወይም እናቱን የሚወድ ለእኔ ሊሆን አይገባውም፣ ከኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም ብሎናል። እዛው ዝቅ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ድህነት እንዴት እንደምናገኝ ሲያስተምረን ስለ እሱ ብለን ነፍሳችንን የምናጠፋ ከሆነ ስለ ጌታ ብለን ነፍሳችንን ለጌታ የምንተው ከሆነ ሕይወትን እንደምናገኝባት፣ ግን ስለ ዓለም ብለን ነፍሳችንን ለማዳን ብለን ግን ከሆነ ደግሞ እንደምናጠፋት ደግሞ ተናግረዋል ማለት ነው። ስለዚህ በአጭሩ ክርስቶስ ምን እያለ ነው? ሰላምን ላመጣ አይደለም ሲል በእነዚህ መካከል ልዩነቶችን አመጣለሁ ሲል ነው ማለት ነው። እዚህ ማቴዎስ 10:37ን ሴንት ጆን ክሪሶስቶም ወይም ደግሞ ቅዱስ ዮሐንስ አፈወርቅ በሆሚሊው በማቴዎስ ሆሚሊ ስብከቱ ላይ እንዲህ ይላል። በጣም የሚወደን እግዚአብሔር ራሱ በእኛም እንዲወደድ ይፈልጋል። እሱ እኛ ይወደናል አይደለ? በጣም ይወደናል። እኛም ብቻ አይደለም ደግሞ እኛ ሰዎችን ሁሉ እንድንወድ አባት እናታችን እንድናከብር ያዘዘን ራሱ እግዚአብሔር ነው። ግን ደግሞ እሱም እንዲወደድ ይፈልጋል። ኦኬ፣ እኛም እግዚአብሔር መውደድ አለብን። እግዚአብሔር መውደድ ማለት ለእግዚአብሔር መታዘዝ፣ ቃሉን መስማት፣ የእሱ መሆን ማለት ነው። ስለዚህ በአጭሩ ሰላምን ላመጣ አይደለም ማለት እርቅን ላደርግ አይደለም ማለት ሳይሆን በእርሱ የሚያምኑ ወይም ደግሞ በእኔ የሚያምኑ እና በእኔ በማያምኑ መካከል ሰላምን አላመጣም እያለ ነው።
መንግስተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ይህ ቃል የሚገኘው የማቴዎስ ወንጌል ምዕራፍ 11 12 ላይ ነው። እስቲ ዛሬ ስለዚህ ቃል የተወሰነ ነገር እንነጋገር። ይህን ቃል ለመረዳት ከላይ ጀምሮ የተወሰነ ነገር እላችኋለሁ፣ ከቁጥር 1 ጀምሮ። እንግዲህ ማቴዎስ ወንጌል 11 1 ላይ ኢየሱስ ክርስቶስ ደቀ መዛሙርቱን ማዘዝ እንደፈጸመ እንዲሁም በተለያየ ከተማ ሊያስተምርና ሊሰብክ እንደሄደ ከተናገረ በኋላ ቁጥር 2 ላይ ዮሐንስ በእስር ቤት እንደነበረ እስር ቤትም ሆኖ የኢየሱስ ክርስቶስን ስራ እንደሰማና 2 ደቀ መዛሙርት የራሱን ጠርቶ ወደ ኢየሱስ ክርስቶስ ጥያቄ አስይዞ ልኳቸዋል። ጥያቄው ምን ነበር? የሚመጣው አንተ ነህን ወይስ ሌላን ጠብቅ የሚል ጥያቄ ነው። ጥያቄው በጥያቄ ደረጃ ቀጥታ ከወሰድነው ጥርጣሬ ያለው ይመስላል። ያ ማለት ዮሐንስ የተጠራጠረ ነው ብለው አንዳንድ ሰዎች ይተረጉሙታል። ይሄ ግን ፈጽሞ ስህተት ነው። ዮሐንስ ምንም አልተጠራጠረም፣ ዓላማ ነበረው። እንደውም ዮሐንስ ይልቁን ስለ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ዮሐንስ ወንጌል ምዕራፍ 1 ላይ በጣም በሰፊው መስክሮልናል። ይኸው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ መስክሮልናል። የእግዚአብሔር ልጅ እንደሆነ አይቻለውም መሰክራለሁም ብሏል። ከ30 ጀምሮ ስታነቡ ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ጀምሮ ያለውን ስታነቡ ማለት ነው። ግን ለምንድን ነው እንደዛ ብሎ እንደዚህ አይነት ጥያቄ አስይዞ የላካቸው የሚለውን ነገር እንመልከት ባጭሩ። የመጀመሪያው ምክንያት ምንድን ነው? እንግዲህ ዮሐንስ ወደ ሞት እየቀረበ ነው። ወደ ሞት እየቀረበ ስለሆነ የራሱ ደቀ መዛሙርቶች እረኛ እንደሌላቸው በጎች መቅበዝበዝ የለባቸውም። ስለዚህ እውነተኛው እረኛ ወደሆነ ወደ ኢየሱስ ክርስቶስ መሄድ አለባቸው። ለዚህም ደግሞ ለመሄድ እሱ በነገራቸው ትምህርት ብቻ በቀላሉ የሚሄዱ አልነበሩም። በጣም ይወዱት ነበረ። ስለዚህ ከራሱ ከኢየሱስ ክርስቶስ አንደበት ምስክርነትን እንዲሰሙና እንዲያዩ አደረገ ማለት ነው። ስለዚህ በዮሐንስ ዓላማ ደቀ መዛሙርቱ ይህንን ጥያቄ ይዘው ሲሄዱ ኢየሱስ ክርስቶስ ስለ ራሱ ይነግራቸዋል። ያንን ተቀብለው የእሱ ደቀ መዛሙርት ሆነው እንደሚቀጥሉ፣ የእሱ ተከታዮች ሆነው እንደሚቀጥሉ በማሰብ ይህንን ተናግረዋል ማለት ነው። ኢየሱስ ክርስቶስ ከዛ ቀጠል ብሎ ይመልስላቸዋል። ምን ይላቸዋል? ቁጥር 4 ላይ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩለት ብሎ ይመልስላቸዋል። ይህንን በሉቃስ ወንጌል 7:21 ላይ ተአምራትን በፊታቸው እንዳደረገ ይነግረናል። በዮሐንስ ደቀ መዛሙርት ፊት ተአምራትን ሁሉ አደረገ፣ አሳያቸው። ስለዚህ ኢየሱስ ክርስቶስ ከመናገር አስቀድሞ ተአምራትን አደረገና አሳያቸው። ታላላቅ ተአምራትን አደረገ። ይሄው ያያችሁትን፣ ከዛ ደግሞ የሰማችሁትን ሄዳችሁ ንገሩት ይላል። በዚህ ጊዜ ኢየሱስ ክርስቶስ ዝቅ ብሎ ምን ይላል? 5 ላይ ዕውሮች ያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆች ወንጌል ይሰበካል ካለ በኋላ በእኔም የማይሰናከለው ሁሉ ብፁዕ ነው አለ። ይህ ምን ማለቱ ነው? እንግዲህ የዮሐንስ ደቀ መዛሙርት ከሱ ምስክርነት ፈልገው መጥተው ነበር። ለምስክርነቱም ይኸው በተግባር አሳይቷቸዋል። ዲዳዎችን ፈውሰዋል፣ ዕውራኖችን፣ ሙታንን አስነስቷል። ይህን ሁሉ አድርጓል። ወንጌልን፣ ቃሉን ሰብኮላቸዋል። ይህንን የማይቀበል ብፁዕ ሊሆን አይችልም ማለት ነው። ስለዚህ ቃሉን የሚቀበል ብፁዕ ይሆናል ማለት ነው። አስታውሱ፣ ኢየሱስ ክርስቶስን እንደ ተራ ሰው የሚያዩት ነበሩ በጊዜው እንደ ተራ ሰው፣ በጊዜው ብቻ ሳይሆን አሁንም እንደዛው ነው። እንደዛ የሚያዩት አለ። ሲበላ ሲጠጣ ሲተኛ አይተው ይሄማ ተራ ሰው ነው ምንም አያደርግም የሚሉ ካሉ በክርስቶስ እየተሰናከሉ ነው ማለት ነው። ባጭሩ በሌላ አማርኛ ምንድን ነው? ተአምራትን ሲያደርጋዩና ምን አሉት? ይህ የምናውቀው የጠራቢው ልጅ የዮሴፍ ልጅ አይደለም እንዲህ ብለው የንቀት ንግግር ሲናገሩ እናስታውሳለን አይደለ? በእንደዚህ መልኩ ከሆነ ኢየሱስ ክርስቶስን ማንቀበል ከሆነ እንሰናከላለን፣ ብፁዕነት ወይም ደግሞ ጽድቅን አናገኝም ማለት ነው። ግን ቃሉን ሰምቶ ኢየሱስ ክርስቶስን የሚቀበል ግን ብፁዕ ነው፣ የሚያምኑ ብፁዓን ናቸው ተብሎ እንደተጻፈ ማለት ነው። ለዛም ነው በእኔ የማይሰናከል ሰው ብፁዕ ነው ብሎ የተናገረው ማለት ነው። ከዛን ቁጥር 7 ላይ የዮሐንስ ደቀ መዛሙርት እንደተመለሱ ይነግረንና ከዛን እዛው ቁጥር 7 ላይ ክርስቶስ የሆነ ነገር ይናገራል። ምን ይላል? ምን ልታዩ ወደ ምድረ በዳ ወጣችሁ ይላቸዋል። ምን ልታዩ ወደ ምድረ በዳ ወጣችሁ? ሁላችሁም ከቤታችሁ የወጣችሁት ምን ልትመለከቱ ነው ይላቸዋል። ከዛ እዛው 8 ላይ ነፋስ የሚወዘውዘውን ሸንበቆን ይላቸዋል። ነፋስ የሚወዘውዘው ሸንበቆ ማለት ባይዘዌ ሰዎች በሁለት ነገር ሊታለሉ ይችላሉ። ለምሳሌ አንድ ሸንበቆውን ነፋስ ሲመጣ በዚህም ይወዘውዘዋል፣ በዛም ይወዘውዘዋል። ልክ እንደዛ ሁሉ ደግሞ በአለት ላይ ያልተመሰረተ እምነት ወደ ጥርጣሬ ይሄዳል፣ ወደ እምነት ይሄዳል። ልክ እንደዚህ አይነት ሰውን ልታዩ ነው የወጣችሁት እያላቸው ነው። ቁጥር 9 ላይ ዝቅ ብሎ እና ምን ልታዩ ወጣችሁ? ነቢይን ብሎ ከጠየቃቸው በኋላ አዎ ነቢይን፣ ያውም ከነቢያት የሚበልጠውን ታላቁን ነቢይ ብሎ ይናገራል። ከዛ ስለ ዮሐንስ የተናገረውን ትንቢት 10 ላይ እነሆ መንገድህን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነው ብሎ ከተናገረ በኋላ 11 ላይ እውነት እላችኋለሁ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም፣ በመንግስተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል አለ። ምን አለ እዚህ ጋር? ከሴቶች ከተወለዱ መካከል ማንም የሚበልጠው አልተነሳም፣ ግን በመንግስተ ሰማያት ከሁሉ የሚያንሰው ይበልጠዋል አለ። ከላይ ቁጥር 9 ላይ ምን ብሎ ነበር? ከነቢይም የሚበልጠው ብሎ ነበር። አሁን ቁጥር 11 ላይ ከሴቶች ከተወለዱ ሲል ከማን እያለ ነው? በብሉይ ኪዳን ዮሐንስ እስከመጣበት ጊዜ ድረስ የነበሩ ነቢያትን
ማለቱ ነው። ከሴቶች የተወለዱ ሲል ማለት ነው። ለዚህም ሉቃስ 16:16 ላይ ሕግና ነቢያት እስከ ዮሐንስ ነበሩ ተብሎ የተጻፈው ማለት ነው። ስለዚህ እነዚህ ነቢያት እስከ ዮሐንስ የኖሩት ነቢያት ከዮሐንስ አይበልጡም፣ እንደውም ይልቁንስ ዮሐንስ ይበልጣል ብሎ እየነገራቸው ነው። ምን ማለት መሰላችሁ? ቅዱስ ዮሐንስ አፈወርቅ ይህን ክፍል ይዞ ያብራረዋል። ምን ይላል? አንድ ንጉሥ በሰረገላው አጠገብ የሚሆነው አገልጋይ ከሌሎቹ አገልጋዮች ይበልጣል። ለምን? ወደ ንጉሱ በመቅረብ ኦኬ፣ በምን ፕሬዘንስ፣ በታይም፣ በሰዓት፣ በሁኔታዎች በመቅረብ ከሌሎቹ አገልጋዮች እንደሚበልጥ ሁሉ ዮሐንስ ነቢያት ሊያዩት የወደዱትን አዳኛችን ጌታችን መድኃኒታችን ኢየሱስ ክርስቶስን ከትንቢት በቀር ሊያዩት አልቻሉም፣ ሞት ስለያዛቸው። ዮሐንስ ግን ከትንቢት ባሻገር አይቶታል፣ አጥምቆታል፣ አብሮት ሆኗል። ስለዚህ ይህ ታላቅ ያደርገዋል። ግን እዛው ዝቅ ብሎ ክርስቶስ ሲናገር ምን አለ? በመንግስተ ሰማያት ግን ከሁሉ የሚያንስ ይበልጠዋል አለ። ማንም የሚበልጠው የለም ብሎ ከዚያ በኋላ ይበልጠዋል ለምን እንዳለ ልንገራችሁ። መንግስተ ሰማያት ማለት የእግዚአብሔር መንግስት ውስጥ ድል የነሱት መኖሪያ ማለት ነው። እዚህ ድል የነሱት መኖሪያ ውስጥ ለመኖር በምድር ህይወታችን፣ በህይወት ተጋድሏችን ድል መንሳት አለብን። ድል የነሱት በምድር ካሉት ይበልጣሉ። ልብ በሉ፣ ድል የነሱት በምድር ካሉት ይበልጣሉ። እኛ በምድር ያለነው የመጀመሪያው እኛ በምድር ያለነው ሩጫ ላይ ነን። ድል አልነሳንም። ድል የምንነሳበት ጊዜ ይመጣል። የድል አክሊላችንን ስንቀዳጅ በእግዚአብሔር መንግስት ውስጥ ስንኖር፣ ከጌታ ጋር ስንኖር ያኔ ከሁሉ እንበልጣለን ማለት ነው። የመጀመሪያ የምታዩት ምንድን ነው? ከሴቶች ከተወለዱ ነው ያለው። እኛ ከሴቶች ከተወለዱ ተብሎ አይነገርልንም። እኛ ማለት ክርስቲያኖች፣ እኛ ከማን የተወለድነው? ከማይጠፋው ዘር ከእግዚአብሔር ነው የተወለድነው። በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ እንደተነገረ። በአጭሩ ምንድን ነው? በመንግስተ ሰማያት የሚያንስ ማለት በምድር የነብይነት ስልጣን የሌለው፣ የመስበክ ስልጣን የሌለው፣ ጸጋ የሌለው፣ ይህ እንኳን ሁሉ የሌለው ቢሆን ከእግዚአብሔር በመወለድ ግን ዮሐንስን ይበልጠዋል እያለ ነው። ከእግዚአብሔር የተወለዱ ሁሉ በስጋ ከተወለዱ ከነቢያት ሁሉ ይበልጣሉ እያለ ክርስቶስ እያስተማረን ነው። ክርስቶስ ቀጣይ እንዲህ ይላል ቁጥር 12 ላይ ከመጥምቁም ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግስተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል አለ። ልብ በሉ፣ እግዚአብሔር በአባቶች በኩል ለእስራኤል ታላቅ ክብርን ሰጥቷል። ታላቅ የሆነ ክብርን አቀዳጅቶ ነበረ፣ ግን እስራኤል ሊጠቀሙ አልቻሉም። ያ ማለት ክብርን ለተሰጣቸው የገዛ ወገኖች የተባሉት ይህንን ክብር ሊጠቀሙ አልቻሉም። ይህ ክብር በልጁ ማመን ነው። ምን ማለት መሰላችሁ? እነዚህን ክብር የሚያገኘው የተሰጠው የመጀመሪያው ሳይሆን በእምነት በኩል የመጣው ይሆናል። ግን በእግዚአብሔር በሆነ ጽድቅ መጽደቅን ያገኛሉ ማለት ነው። እነዚህ ምን ይባላሉ? ነጣቂዎች፣ ግፈኞች ይባላሉ ማለት ነው። ነጣቂ ምን ማለት እንደሆነ ላስረዳችሁ ባጭሩ። ለምሳሌ አንድ ሰው ነጣቂ ነው ሲባል የራሱ ያልሆነ ያልሰራበትን ያላገኘውን በስራ ሳይሆን በህይወት ተጋድሎ ሊሆን ይችላል የራሱ ማድረግ ማለት ነው። ያ ማለት ነጠቀ ይባላል። የራሱ ያልሆነውን የራሱ ሲያደርግ ማለት ነው። የራሳችን ያልነበረው በስራ ያላገኘነውን የእግዚአብሔር ስጦታ የሆነውን የእግዚአብሔርን መንግስት በእምነት በኩል እንናጠቃለን ማለት ነው። ግን አንድ ነገር በዚሁ ጠቅለል አድርገን መረዳት እንዲኖረን ይህን ክፍል ያነሳውበት ምክንያት ልንገራችሁ። ግፈኞችና ነጣቂዎች ሲባል አንደኛ የራሳችን ያልሆነውን የእግዚአብሔርን ስጦታ በእምነት በኩል የምናገኘው ሲሆን፣ ሁለተኛው ግን ምንድን ነው? በምድር እውነትም ግፈኞች የተባሉ በስራቸው አሉ። የሚሳደቡ ሊሆን ይችላል፣ የሚዘርፉ፣ ግፍን የሚፈጽሙ፣ ወንጀልን የሚያደርጉ፣ ኃጢአትን በሰፊው የሚያደርጉ ከክርስቶስ ያልሆኑ ክርስቲያኖች ያልሆኑ አሉ። እነዚህ ሰዎች በመጨረሻው ጊዜ በንስሐና በእምነት የሚመለሱ ከሆነ በእምነት በኩል በምስጢራት ወደ እግዚአብሔር መንግስት ሊገቡ ይችላሉ። ስለዚህ የእግዚአብሔር መንግስት በስራና በህግ ለመፈጸም የመጀመሪያውን መዳን ለማግኘት የሚሞክር ሳይሆን እንዲሁ በጸጋው ለሚያጸድቅ ጽድቅ በእምነት በኩል የሚገኝን መዳን ሆልድ የሚያደርግ የሚይዝ ነው ሊል የፈለገው ባጭሩ ይሄ ነው። እግዚአብሔር አክብርልን።